ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁ? ለመላው የእስልምና እምነት ተከታዮች እንኳን ለ1445ኛው የኢድ አል-አድሃ ወይም የአረፋ በዓል በሰላም አደረሳችሁ። የ2016 የአረፋ በዓልን አስመልክተን ከአንድ ድምጻዊ ጋር ቆይታ ልናደርግ ነው። ይህ ድምጻዊ ማን ነው? በተለይም ደግሞ በስልጠኛ ቋንቋ እንዲሁም ደግሞ ቀደምት አንጋፋ ከሚባሉ ድምጻውያን መካከል ነው። ከሱ ጋር ቆይታ የምናደርግ ነው የሚሆነው። በያላችሁበት መልካም በዓል መልካም ጊዜ ይሆንላችሁ። ሰላም እንደምን አለ? እግዚአብሔር እንዴት ነህ? አሜን። እንኳን አደረሰህ። እንኳን አደረሰህ። ሰላም ነው? ደህና ነህ? የተወደዳችሁ ተመልካቾቻችን የምንገኘው በእውቁና ቀደምት ከሚባሉ ድምጻውያን መካከል ከሆነው ከድምጻዊ መሐመድ ሲርጋ ጋር። መሐመድ እንኳን አደረሰክ። እንኳን አብሮ አደረሰን። አረፋ እንዴት ነው? አረፋ ቆንጆ ነው፣ ደስ ይላል። ማሜ ብዙዎች ያውቁሃል፣ ግን ያው ራስህን እስቲ ለተመልካቾች አስተዋውቅልን። እኔ አርቲስት መሐመድ ሲርጋ እባላለሁ። ረጅሙን ጊዜ የስልጤን ብሔረሰብ የባህል ስራዎችን ዘመናዊ ስራዎችንም ጭምር ነው የምሰራው። ሌላም አማርኛም ሱዳንኛም አለ። አዎ የተለያዩ ቋንቋዎችን ከተለያዩ ድምጻውያን ጋርም ተጫውተዋል። በተለይም ደግሞ የስልጠኛውን ቋንቋ በመጫወት በደንብ ትታወቃለህ። ወደ ሙዚቃ ውስጥ የገባህበትን አጋጣሚ አስታውሰን። ሙዚቃውን ያው እንደማንኛውም አርቲስት ሁሉም እንደሚሉት ነው በልጅነቴ ነው የጀመርኩት። ያው ከብቶችን ስናግድ ገጠር ከላሞች ጋር ከፍየል ከበጎች ጋር ስንሮጥ በፉጨትን በምንም ይዛ ነው የመጣ ነው። ያው ከገጠር የባህል ታሪካዊ ስራዎችን የብሔረሰቡን ባህላዊ ስራዎችን የሰርጎንም የመኑንም እየሰራን ነው ያደግነው ማለት ነው። በዛ አጋጣሚ ነው ወደ ሙዚቃ የገባኸው? አዎ። በልጅነት ሙዚቃዎችን ታዳምጥ ነበር? ብዙ የማድመጥ እድሉ ባይኖርም በ1970ዎቹ አካባቢ በሮሃ ባንድ የሚሰሩ የሙዚቃ ስራዎችን እንሰማ ነበር እና ያ ነው አብዛኛው አርቲስት በደርግ ጊዜ ለኪነ ጥበብ ትልቅ ክብር ነበረውና ያ ዘመን በዛ የተነሳ ሁሉም ጋር የመዳረስ እድሉ ነበረ። ገበሬ ማህበር ኪነቶችም እንደዚሁ ገጠር ላይ ትምህርት ቤት ውስጥ ነበርና በዛ ነው ሙዚቃ የምትሰሚበት ቴፕ ሬዲዮ ምናምን ባይኖርም አልፎ አልፎ እንደዚህ ከከተማ ከሚሄዱ ሰዎች በመስማት ነው። የምታስታውሰው ሙዚቃ አለ ያኔ? አዎ የሄሩት በቀለ ስራዎች፣ አረጋኸኝ ወራሽ፣ ኤፍሬም ታምሩ፣ ንዋይ ደበበ፣ ቴዎድሮስ ታደሰ እነዚህን እየሰማን ነው ያደግነው። ሞዴል የሆነ ሰው አለ ከነዚህ ውስጥ አንተ ወደ ሙዚቃው እንድትገባ? አዎ አለ። ሙዚቃ ውስጥ እንድገባ የመጀመሪያው በጣም ማርኮኝ የገባሁት የኤፍሬም ታምሩን ስራ ነው። በድምጽ ውስጥ ያስታውሰን። ወደ መልካም ውለታ ስለሰው ብትንገላታ ከሌለ ማናለ ደጄ ኪስህ ነው የቅርብ ወዳጄ ብትውል መልካም ውለታ ስለሰው ብትንገላታ ከሌለ ማናለ ደጄ ኪስህ ነው የቅርብ ወዳጄ የችግር የሀሳብ ሰቀቀን ቢገጥም ባልታሰበ ቀን ቢጎድል ወደ ማጀት እርሾ ቢጠፋ ከቤት ተወጣው አትሄድ ከሰው ሆድህን እንዳታስብሰው። ይህን ይመስላል እንግዲህ። በጣም ደስ ይላል። በእውነት በጣም ነው ደስ የሚለው። በተለያዩ ቋንቋዎችም ትጫወታለህ። እስቲ ወደ በዓል እንመለስና በስልጤ ማህበረሰብ ዘንድ እንግዲህ የአረፋ በዓል በጣም ይከበራል። እጅጉን የሚከበር በዓል ነው። በልጅነት ምን ይመስላል ያንተ የበዓል ትውስታክ? ያው እኛ እንግዲህ አብዛኛው ሰው በኢትዮጵያ ውስጥ ካሉት ከተሞች እንዲሁም ከውጭ ሀገር ከተለያዩ ከተሞች ወደዚህ ሀገር ከአውሮፓ፣ ከእስያ፣ ከአፍሪካም ከሁሉም
ወደ ለአረፋ የሚመጣው ሰው ብዙ ነውና በተለይ ኢትዮጵያ ውስጥ ያሉ ከተሞች ላይ ስልጤ በአብዛኛው ተንሰራፍቶ ይኖራል። ለአረፋ ሁሉም ይመጣል። ገጠር በድምቀት ነው የሚከበረው። ሁሉም ቤተሰብ አንድ ወር ሲቀረው የእንጨት ፈለጣው አለ፣ ቤት ማስዋብ በተለያዩ አይነት ቀለሞች ናዞ በርበሮ የሚባል አለ ቀለም አይነት፣ በዚህ ቤት ግድግዳን በማስዋብ ሰፈር በማሳመር ለአንድ ወር ያህል ጊዜ እንዲደርቅ ትላልቅ ዛፎች ተጥለው አረፋን ይጠብቃል። ሌላው ደግሞ ውጆ የሚባል ነገር አለ። ውጆ የቅቤ ውጆ አለ። በአመት እያንዳንዱ እናቶች ውጆ ያጠራቅማሉ ማለት ነው። አጠራቅመው ለአመት አረፋ ልክ አንደኛው አረፋ አልቆ ሌላኛው አረፋ እስኪመጣ ድረስ ዝግጅት የሚያደርጉበት አረፋ ነው። አረፋ ወሩ ራሱ ዙልሂጃ የእስልምና ሙሉ የሆነበት ወር ነው። አረፋ በዓለም ያሉ ኢትዮጵያውያን በዓለም ያሉ የሌላ ሀገር ዜጋ መከተል ሙከረማ ላይ መዲነተል ሙነወራ ላይ የሚገናኙበት ወንድማማቾች የሚገናኙበት ቦታ ነው። ልክ እኛም የስልጤው ብሔረሰብ ተወላጅ እንደዚሁ ከተለያየ ከተማ ላይ ተሰብስበው ገጠር የሚገናኙበት ወቅት ነው ማለት ነው። ማንንም አይቀርም ለአረፋ። ለአረፋ ማንንም አይቀርም። ከቀረም ሞቷል ተብሎ ነው የሚታሰበው እና በድምቀት ሁኔታ ይከበራል። ከአረፋ ማግስት የባህል ጭፈራዎች አሉ። የባህል ጭፈራው ምንን አስመልክቶ ነው? ከየከተማ የመጣው ወጣት ልጃገረዶችን የሚመርጡበት ለትዳር ለጋብቻ ምርጫ የሚያደርጉበት እዛ ጭፈራ ላይ አይተው መርጠው ለቤተሰብ ነግረው ለጓደኛ ምናምን ነግረው ወደ ከተማ የሚመጡበት የጭፈራ ሴሬሞኒ ነው ያለው ማህበረሰብ ውስጥ ማለት ነው። ማመድ ወደ ኋላ ልመልስህና የምድር ጦር የሙዚቃ ቡድን ውስጥ ነበርክ። ማመድ ወታደር ነበር ወይስ እንዴት ነበር እዛ የነበረ ቆይታ? ምድር ጦር ያው በ1981 አካባቢ ነው የተቀጠርኩት። ያው በድምጻዊነት ነው የተቀጠርኩት። ወታደር ቤት ምን ይመስላል የሚለውን ነገር እዛው የአርቱም ሙያ ፍቅር ስለነበረኝ ቀበሌ ውስጥ ሰራ ነበር። ከፍተኛ ውስጥ እዚህ ድል በትግል አዳራሽ መርካቶ የዙላና ሻላ ባንድ ግሩፖች ነበሩና እነዚህ ዙላና ሻላ ባንድ ያንደኛው አባል ነበርኩ ነኝ። እዛ እየሰራው አጋጣሚ የሆነ ማስታወቂያ ወጥቶ እዛ ተቀጠርኩ ማለት ነው። በዛ አጋጣሚ ነው ወደዛ የገባው። ወታደር ቤት ምን ይመስላል እስቲ እንየው ነው። አንዳንዴ ወታደር መሆን ሀገርን መውደድ ነው። ወታደር ስትሆኚ ሀገርን ትወጂያለሽ። ወታደር ስትሆኚ ህዝብ ታከብሪያለሽ፣ ሀገርሽን ታከብሪያለሽ። ለሀገርሽ መስዋዕትነት ለመቆም ነው ወታደር ቤት የሚገባው። ያው ዞሮ ዞሮ ወታደር ቤት ጦር ሜዳ ለቅስቀሳም ብትሄጂ ጦርነቱ ከተጀመረ ማንንም አይመርም። የእርስ በርስ ጦርነት ቢሆን ማለት ነው። የእርስ በርስ ጦርነት ባያስደስተኝም ማለት ነው። እኛ ኢትዮጵያውያን ወንድማማቾች ነን። እንኳን እኛ ኢትዮጵያውያን የሰው ዘር በሙሉ ምንጫችን አፈር ነው፣ ጭቃ ነው። ሲቀጥል የአደምና ሐዋ ዘሮች ነን፣ የአዳምና ሔዋን ማለት ነው። እና ይህን ማህበረሰብ ከመላው ዓለም ያለው ማህበረሰብ በሙሉ ታላቅና ታናሽ ነው። አንድ ባዕድ የለው እንኳን እኛ ኢትዮጵያውያን እና ለሀገር መቆም ለሀገር መልካም መስራት እድል ነው። ምክንያቱም ሁሉም ሰው ሊያገኘው ይችላል እንደዚህ አይነት ነገሮች ነው። እናንተ ራሳችሁ ይሄን የምትሰሩት ነገር ለሀገር ልፋት ነው። መረጃ ማቅረብ፣ ካሜራ ቀርጾ አሁን ከአርቲስቱ በስተጀርባ ከጋዜጠኛው በስተጀርባ ቴሌቪዥን ላይ ካለው ከቴሌቪዥኑ በስተጀርባ ያሉት ካሜራማኖች የሚለፉትን ልፋት ማንም ሊያገናዘበው አይችልም። ልክ እንደ ግጥምና ዜማ ደራሲያን እንደማለት ነው። ከፊት ለፊት ድምጻዊ ዘፍኖ ቴሌቪዥን ላይ ይቀርባል። በኢኮኖሚውም ተጠቃሚ የሚሆነው አርቲስቱ ነው። ደራሲያን ግን አብዛኛውን ጊዜ ደርሰው የት እንዳሉ አይታወቅም። ወይ የሆነ ታመው ወይ ሞተው በኑሮ ጎስቆል ብለው ነው አብዛኛውን ጊዜ ሚዲያ ላይ የሚመጡትና ልክ ካሜራማኖችም ከዛ የተለየ አይደሉም። ትልቁ ስራ ያለው ካሜራማኖች ላይ ነው። ፊልሙ ተቀረጸ፣ ማን እንደቀረጸ ማን በምን ያውቃል? እንትና የሚባል ሰው ቲያትሩን ፊልሙን ተወነው ነው የሚባለው እንጂ ከኋላ ማን እንደጻፈው ማን እንደቀረጸው የሚናገር ነገር ብዙ ጊዜ አይገለጽም ኢትዮጵያ ውስጥ። ከፊት ያለውን ተዋናይ ነው ብዙ ጊዜ ሰዎች የሚመለከቱትና ለዛም ነው ከኋላ ያሉትንም ዋጋ ልንሰጣቸው ይገባል። በጣም መልካም።
መሐመድ በርካታ የነጠላ ዜማዎችና አልበሞችን ሰርተሃል። ምን ያህል ይሆናሉ በቁጥር? በአልበም ደረጃ ወደ 9 አካባቢ ይሆናሉ። በነጠላ ዜማ ከ20 በላይ ናቸው። በአማርኛም በስልጥኛም እንደዚሁ ሀገራዊ ጉዳዮችን በጋራ የሰራቸው ስራዎች አሉ። በተለይ ከታደለ ገመቹ ጋር 4-5 ባንድ ሆነን ሰርተናል ተቀባብለን። ሌላው ከራሳችን ከስልጤ ተወላጆችም 4-5 ባንድ 2 ከአሊ ጋር ከሌሎችም ድምፃውያን ጋር ሰርቻለሁ። ሌላ ዋሴ ዋሴ የሚል የአባይን ህዳሴ ግድብ በተመለከተ ከደቡብ ብሔር ብሔረሰብ ድምፃውያን ጋር በጋራ ሰርቻለሁ ዋሴ ዋሴን እና በግሌ ሰሯቸው ብዙ ናቸው። በርካታ ሙዚቃዎችን ከተለያዩ ድምፃውያን ጋርም ተጫውተዋል። ወደ ኋላ ልመልስህና መጀመሪያ ያወጣው ሙዚቃ የቱ ነበር? በምታወጣበት ወቅትስ የህዝቡ አቀባበል ምን ይመስል ነበር? ያው እንግዲህ ድሮ ስልጥኛ በሌላ ብሔረሰብ ድምፃውያን አንድ ተካቶ ነበር የሚሰራው። እኛ ከደረስን በኋላ እኔ በ1988 ላይ አንድ የመጀመሪያ አልበሜን ሰርቻለሁ። የብርዴ ጣማ የሚል አልበም ነው። ዘመናዊም ባህላዊም ነገር አለው። ሰው የመቀበል እንትኑ ብዙም አልነበረም። በኋላ ነው ሁለተኛ አልበሜን ከሰራው በኋላ በደንብ ተቀብሎኛል ማለት ይቻላል። ምክንያቱም የመጀመሪያው ትንሽ ዘመን ያለ ነገር ነበርና ያለመደው አይነት ስታይል ነው እና በዚያ የተነሳ በኋላ ግን አንደኛ ነው ያደረጉት። መልእክቱን እየሰሙ ዜማውን አሰራሩን እየሰሙ ወደውታል ማለት ይቻላል። ሁለተኛው ዜማ አነሳ፣ ሁለተኛው አልበሜን ያነሳ። መልካም። ከነዛ ውስጥ በተለይም ደግሞ ከህዝቡ ጋር የበለጠ አስተዋውቆኛል፣ እውቅናን አሰጥቶኛል የምትለው ሙዚቃ ከየቱ ነው? ሶስተኛ አልበሜ ላይ የ1992 ያወጣሁት አልበም ላይ ነው። የዛሬ 24 ዓመት አካባቢ ማለት ነው። እሱ አልበም ሴሴ እና ወርገት ትበል የሚል ስራዎች አሉ። እሱ ላይ ኤፍኤሞች የበዙበት ታይም ነው ያ ሰዓት እና እነሱ በደንብ አስተዋውቀውኛል ማለት ይቻላል። በደንብ ታስታውሰናል። ወርገት ትበል ያፍቶ ሶባ ያቁም ሰና ይሸጉባ ዋቢተና ፈያዳባ ቃል በክሰር ቀን ማንም ሰባ ትላንሺ ተመለኛና ኖር ሸቢኔ ያቆዳና የሚል ነው ነጠላው ዜማው። እንትንም አልበም ውስጥ ከነበረው አንደኛው ሴሴ ነው። የብሔረሰቡን ብሔረሰብ ጎሳ በማንሳት የዛኔ ማህበረሰቡ ትግል ላይ ስለነበረ የአይደንቲቲ ጥያቄ ብሔረሰባዊ መብቱን ለማስከበር በሚሰራበት ወቅት አንተ የዚህ ጎሳ ማህበረሰብ ነህ ብዬ ማህበረሰቡን በዛ እንትኑ አንስቻለሁ። በዚህ አልበም ላይ ሴሴ በሚለው ስራ ላይ ነው የተነሳው። ሁሉንም ሰብስቤ ሰርቼ ሰርግ ላይ አሁንም ድረስ ይዘፈናል። በ24 ዓመት ውስጥ ሁሌም ሰርግ ላይ ያቀርበዋለሁ ማለት ነው። ዘመን ተሻጋሪ የሆኑትን ስራዎችንም ነው የሰራው። አሁን ላይም ሆኖ በተለያዩ ቦታዎች ላይ የሚደመጡ ስራዎችም ስለሆኑ ዘመን የሚሻገሩ ናቸው። ተመልካቾቻችን እያያችሁ ያላችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰው ልዩ የበዓል መሰናዷችን ነው። በድጋሚ በያላችሁበት መልካም በዓል፣ መልካም ጊዜ ይሆንላችሁ። ቀደም ሲል እያነሳህልኝ ነበረና ከተለያዩ ድምፃውያን ጋርም የሀገር ፍቅር እንዲሁም ደግሞ ሀገሪቷ የተለያዩ ፕሮጀክቶችን በምትቀርጽበት ጊዜ በተለይም ደግሞ የህዳሴ ግድብን ስናነሳ ከሱም ጋር የተያያዘ ሙዚቃን ሰርተሃል። መሐመድ የሀገርን ፍቅር እንዴት ይገልጸዋል? ሀገር ማለት እንግዲህ ያው አብዛኞቹ ከያኒያን አብዛኞቹ ምሁራን አብዛኞቹ ገልጸውታል ስለ ሀገር ፍቅር። እኔ የምጨምረው ነገር ባይኖርም ሀገር ከሌለ ምንም የለም። እኛ የምንኖርባት ኢትዮጵያ የሁላችንም እናት ናት። ሌላ ሀገር የለንም። ምናልባት ቫኬሽን አንዳንድ ሀገር ልትሄጂ ትችያለሽ በገንዘብ በአቅም ደረጃ ወይ በስራ ማለት ነው። ግን ኢትዮጵያን የሚያህል ሀገር ለኛ የለንም። በእርግጠኝነት ሌሎችም ሀገር ህዝቦች የሚወዱት ይመስለኛል። የኢትዮጵያን አየር፣ የኢትዮጵያን ስብዕና፣ እንግዳ ተቀባይነት፣ መልካም ህዝቦች እንደሆንን ኢትዮጵያን የሚወዷት ይመስለኛል። በተረፈ ሀገር ማለት ለኔ ከምንም በላይ ነው። እቺን ሀገር ግን ለማፍረስ በርካታ ጥረት የሚያደርጉ ሰዎች አሉ፣ እርስ በርስ ለማባላት። እኛ ኢትዮጵያውያን ሁላችን ወንድማማቾች ነን።
እኔ የምኖርበት ሰፈር ላይ ሁሉም ኢትዮጵያውያን ብሔር ብሔረሰቦች አሉ እና ተደጋግዘን አብረን በልተን ጠጥተን በዓላቶችን በጋራ አክብረን የእስላም ክርስቲያኑንም በዓል አብረን አክብረን ነው የምንኖረውና ይሄንን በተለይ ኢትዮጵያን መቼም የረሱላችን ሰለላሁ ዐለይሂ ወሰለም ትልቅ ዱዓም ስላላት በተለያየ ነገር ሊፈጠር ይችላል። ኢትዮጵያን ለማፍረስ ይሞከራል፣ ግን አትፈርስም ኢትዮጵያ መቼም እና እነዚህን ህዝቦች ለማፍረስ በሚዲያ የሚጠቀሙ ሰዎች በተለይ ያስጠነቅቃሉ። ያው ሱዳን እያየን ነው። የአንድ ሃይማኖት የአንድ ቋንቋ ማህበረሰቦች ናቸው። እነዚህ ማህበረሰቦች ዛሬ ከተማቸውን አፍርሰዋል። ጦርነት ጥቅም የለውም፣ እያየን ነው። እነዚህ ሰዎች ለመታረቅ በጣም ረጅም ጊዜ ይፈልጋል። ማን አሸናፊ ማን ተሸናፊ እንደሚሆን አይታወቅምና ወንድማማቾቹ እየተዋጉ ነው፣ እየተገዳደሉ ነው። ይሄን ያለው ያው ራሽያን እያየን ነው ከዩክሬን ጋር፣ ዛሬ ፍልስጤምን ከእስራኤል ጋር እያየን ነው። ጦርነት ለማንንም አይጠቅምም። እኛ እንስቲ ሚዲያውን ለበጎ ነገር ቢጠቀሙት እመክራለሁ። እኔ እስቲ ኢትዮጵያን የሥራ ባህሏን እንዴት እናሳድግ፣ እንዴት ሰርተን ለውጣት፣ ምን እንስራ፣ አንተ እዛ ጋር በለው እዛ ግደል እንዲህ አድርግ የሚለውን ሜሴጅ በሚዲያ ከማስተላለፍ ሚዲያ ማለት አደገኛ መርዝ ነው እና ይሄንን ሚዲያ ደግሞ እስቲ ወጣቱ ምን ሰርቶ መጠቀም እንዳለበት፣ ምን መስራት እንዳለበት፣ የሥራ ባህላችን እንዴት ማደግ እንዳለበት ብናስተምርበት ለተሻለ ነው ለኛ። ሚዲያ ያለችው ኢትዮጵያና እኛ የምንኖርባት ኢትዮጵያ በጣም የሰማይና ምድር ያህል ይለያያሉ እና እባካችሁ ሚዲያ የምትጠቀሙ ሰዎች ፌስቡክ፣ ቲክቶክ ተጠቅማችሁ እኛን ለማጣላት፣ ለማጋጨት፣ ለማባላት የምትሞክሩ ሰዎች እባካችሁ አቁሙ፣ ተው። አልጠቀመንም። የኢትዮጵያን ማህበረሰብ ለማለያየት፣ ለማጣላት፣ ለማጋጨት የምትፈልጉ ሰዎች ተውት። አይጠቅመንም፣ ለኛ በፍጹም አይጠቅመንም። ተጋግዘን ነገራችንን እንዴት እንለውጣት። አሁን በአጭር ጊዜ ውስጥ አዲስ አበባ ውስጥ ተሰርተው የሚታዩ ነገሮች በጣም ያምራሉ። ዱባይ ይሄን ለማየት የሚሄዱ ሰዎች አሉ፣ ግን እዚህ እየተሰሩ ነው። ከዚህ ጋር እንዴት በጎን ቆመን እናገዝ፣ እንዴት እንለውጣት፣ እስቲ እናዋጣ። ውጭ ሀገር ለጦርነት ብር ከማውጣት እስቲ ሀገር ለመለወጥ ሀገር ኢትዮጵያ መሬቱ እኮ አሜሪካም ሳውዲ አረቢያም ዱባይም ያለው መሬት ይሄው መሬት ነው። የተለየ ነገር የለው። የሚለውጠው ምንድነው? ገንዘብና ገንዘብ ብቻ ነው። ሰላም ነው። ስንሰራ በጋራ ሰርተን መለወጥ መቻል አለብን ሀገራችን። ስንመጣ ከውጭ ሀገር ዲያስፖራ ሆነ ስንመጣ ደስ የሚል ነገር የምናየው ከሰራ ነው በኋላ ነው፣ ከተጋገዝን በኋላ ነው። ለህዳሴው ግድብ ሆ ብለን እንደተነሳ ነው አዲስ አበባንም ለመለወጥ ሀገራችንን እያንዳንዱ ቦታ ላይ ለመቀየር ጥረት እናድርግ። መልካም ነው። ወደ ጨዋታችን ልመልስክና ከስልጠኛ ቋንቋ ባሻገርም በአማርኛ አልበም ሰርተሃል። አዎ የዛሬ 20 ምናምን ዓመት 25 ዓመት አካባቢ። ምን ይመስል ነበር የህዝቡ አቀባበል? ሰላማዊ ሰልፍ ነው ወጣብኝ ሰው። በቃ እዚህ የስልጠኛ ድምጻዊ አንድ ተገኘ ሲባል ወደ አማርኛ እንዴት ትሄዳለህ ነው እና ወደዚህ ተመለስ ወደዚህ እንደው እንዳሁኑ ዩቲዩብ እና ቲክቶክ ምናምን ፌስቡክ ቢኖር ኖሮ አልቆልኝ ነበር፣ ውሃ በልቶ ነበር ማለት ይቻላልና ፊድባኩ ጥሩ አልነበረም። በቃ ስልጠኛችንን አሳደግልን ለአማርኛ በርካታ ድምጻውያን አለው የሚል ነገር ነው ያነሱትና ያ ሙከራ ነው። አንዳንዴ ትሞክሪያለሽ፣ ከተሳካ ኦኬ ይኬዳል፣ ካልተሳካም ምን ማድረግ አይቻልም። ባለሽ በራስሽ በተነሳሽበት ቋንቋም መፈመስ ቀላል ነው። ያ ኦዳ አዋርድ ይሸለመኝ ያ በስልጠኛ በመስፈኔ ነው። ለሀገሪቱ በርካታ ዜማዎችን የሰላም ሀገር ብያለው፣ አንድ እንሆን ብያለው፣ ለንቅና እንነሳ ብዬ ኢትዮጵያን 84ቱን ብሔረሰብ በ4 ደቂቃ ከ18 ሰከንድ ነው ያጠቃለልኳቸው። ብሔረሰቦቹን ግጥም አድርጌ ማለት ነው። ሁላችንም እንስራ ነው በቃ ጊዜያችን እንጠቀምበት፣ እንስራ። በጋራ ከሰራን ከሌላው ዓለም ልመና እጃችንን ከመዘርጋት እንድናለን ማለት ነው። በጋራ እንነሳ በሚል ለንቅና ባደና ለሊቅና የሚል ዘፈን ነው እና እሱ ዘፈን የሰራሁት ለኢትዮጵያውያን ለስራ ለማነሳሳት ነው የሰራሁት፣ አንድነታችንን ለማቀራረብ። አሁንም ለሚመለከቱት ተመልካቾቻችን እንዲነሱ እስቲ ይበልልን። አሁን ይጀምርካል። ለንቅና በደዋ ለንቅና በደዋ ለንቅና ባደና ለሊቅና
ሶዶ ክስታኔ ቀቤና ወለኔ ማረቆ መስካነ ዛዬ በኢትዮጵያ ህር ነው ፍቅር ነው ኦሮሞ በኢትዮጵያ ህብር ነው ፍቅር ነው አማራ በኢትዮጵያ ህብር ነው ፍቅር ነው ብዬ ነው ዘፈንኩት እያንዳንዱ ብሔረሰብ እየጠራው ማለት ነው እና ፍቅር ነን ህብር ነን አንድነት አለን አንድነታችንን እናጠናክር እንስራ በጋራ ሀገራችን ለውጥ እኔ ለሀገሬ ነው ማስበው የእንትና ብሔረሰብ ከፍ ይበል እንትና ብሔረሰብ ዝቅ ይበል አይደለም ሁላችንም አንድ ቤተሰብ ነው አንድ ቤተሰብ በመልካን ላይ እስቲ ገበያ ላይ የእንትና ብሔረሰብ ነው የሚባል ነገር አለው እንዴ በቃ የለንም ደማችንም ያው ነው አንድ ነው እና ይሄንን ነው አንድነታችንን የሚያሳየን ሙዚቃም ነው ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች ደግሞ በቋንቋ ብንለያይም አንድ መሆናችንን ነው የሚያሳየው ይሄው መልካም መሐመድ የዘንድሮን የኦዳ አዋርድ ሽልማት ተሸላሚ ነበርክ በተለይም ኦዳ አዋርድ ብዙ ጊዜ በአፋን ኦሮሞ በሚሰሩ ሙዚቃዎች እንዲሁም ደግሞ ድራማዎች ዙሪያ ነበረ ሽልማትን የሚያካሂደው ነገር ግን በሌላ ቋንቋ ከአዜሙ ድምጻውያንም እውቅናን እየሰጠ መሆኑ ላንተ ምን ተሰማክ ሽልማቱንስ ስትቀበል በወቅቱ ምን ነበር የተሰማክ እኔ ሽልማቱ ሲሰጠኝ ብቻ ሳይሆን የአዘጋጅ ክፍሉ ኃላፊ በሻቱ ቶለማርያም ደውላ የዘንድሮ የኦዳ አዋርድ ተሸላሚ ነህ ምናምን ስትለኝ ምን ፕራንክ ያርክሽ ነው እንዴ ነው ያልኳት ምክንያቱም እንዴት በዚህ ያህል ግን እውነት ራስሽ ነሽ አልኳት አዎ በቃ ተሸላሚ ነህ በእንዲ በዚህ ቀን ስካይላይት ከዛ ቅድሚያ በእንዲ ምሽት ደግሞ ፕሮግራም ራት ፕሮግራም ይኖርናል ምናምን ተገኝ ብላኝ በቃ ሁለቱም ላይ ተገኘሁና ተሸለምኩ በርግጥ ኦዳ አዋርድ ዓለም አቀፍ ሊሆን የሚችል አዋርድ ነው ምክንያቱም የጀመሩት ነገር ደስ ይላል እኔን በዚህ ያህል ለማህበረሰቡ ካበረከትከው ስራ ከሞያ አኳያ አይተው ብቃቴን አይተው ሸልሞኛል በጣም ነው ማመሰግነው ግን ይሄ አዋርድ መቀጠል አለበት ብዬላለሁ በኢትዮጵያ ውስጥ ረጅሙን አመት የሙዚቃ ኢንዱስትሪውን ወጥረው ከያዙት ድምጻውያን መካከል ከአማርኛ ድምጻውያን ከነጥላሁን ገስ ጀምሮ በኦሮሚኛ እና አልቢራ እና አበታው ከበደ እና ዘሪሁን ወዳጆ ሌሎችም በርካታ ድምጻውያን የበቀሉት እነዛን አይተው ነው ነጥላሁን መሐሙድን ሊኮስናቸውን አይተው የበቀሉት ደግሞ ሰባዎች ውስጥ የበቀሉት እና ኤፍሬም ታምሩ አረጋኸኝ ወራሽ ነዋይ ደበበ ፀሐይ ዮሐንስ ኤልያስ ተባባ ሌሎችም በርካታ ድምጻውያን አሉና ይሄንን አዋርድ ሽልማት ዓለም አቀፍ እንዲሆን ነው እዛኔ እንደውም መልእክቴን ያስተላልፍኩት ማለት ነው እና ይሄንን የሙዚቃ ኢንዱስትሪ ተሸክመው ተኖረው እውቅና ያላገኙ ኦዳ አዋርድ ቢሸልም ባይ ነኝ ምክንያቱም ነዋይ ደበበ በርካታ ለሀገራዊ ስራዎችን የሰራ አርቲስት ነው ግጥምና ዜማ ራሱ ደርሶ ቢሸለም ደስ ይለኛል በተለይ ዩኒቨርሲቲዎች የዶክተሬት ማዕረግ ቢሰጣቸው ዊልቸር ውስጥ ሳይገቡ ምክንያቱም ሳይሞቱ ምክንያቱም የሰው ልጅ ቋሚ አይደለም ሞት በየትኛው ሰዓት እንደሚመጣ አይታወቅም እንግዲህም ለአረፋ ለእርድ የሚቀርበው በሬ እኮ ገበያ ሲወስዱት አያውቅም ልክ ለእርድ ቢላውን ካራውን ስታቀርብለት ነው የሚያውቀውና እኛም ወደ አኬራ የምንሄድበት ጊዜ መች እንደሆነ ስለማናቅ በህይወት ዘመናቸው ባላቸው ጊዜ ትንሽም ቢሆን እንዲደሰቱ ኦዳ አዋርድን ጨምሮ ዩኒቨርሲቲዎች በተለይ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች አርቲስቶችን ቢሸልሙ ምክንያቱም ያንድ ሀገር አይደንቲቲ አርትም ጭምር ነው ሌላውን ሀገር ኢትዮጵያ እንዲያውቃት የብሔረሰቦች ድምጻውያን ወሳኝነት አላቸው እና ይሄንን እንዲሸልሙ እግረ መንገዴን አስተላልፋለሁ ኦዳ አዋርድ ያው ባለፈው እኛ የተሸለምን ጊዜ መካከለኛው ምስራቅ አፍሪካን ሸልመዋል ቀጥሎ መላውን አፍሪካ ያርጉታል ብዬ ገምታለሁ ቀጣይ ደግሞ ምዕራቡ ዓለም ላይ እንደሚሄዱ እርግጠኛ ነኝ ማህበረሰቡ ከጎናቸው ሊቆም ይገባል ማህበረሰቡ ስለ ኦሮሞን ብቻ አይደለም ሁሉም ኢትዮጵያውያን ከበሻቱ ቶለማርያም ይሄን ማኔጅ ከሚያደርጉ ሰዎች ጋር ከጎኗ ቆመው ይሄን አርት ሊያሳድጉት ይገባል ባይ ነኝ
ቆይታችን አሁንም እንደቀጠለ ነው የሚገኘው። እናንተ በያላችሁበት መልካም ጊዜ መልካም በዓል ይሁንላችሁ። መሐመድ ወደ ጨዋታችን ልመልስህና የስልጤን ህዝብን ባህልና እሴት በማስተዋወቁ ረገድ አምባሳደር ሆነሃል። የባህላዊ ሙዚቃዎችንም ትሰራለህ። ባህሉን እንዴት ትገልጸዋለህ? ባህሉ የስልጤ ብሔረሰብ ባህል እስላሚክ እሴት ነው። የስልጤን ብሔረሰብ ባህል በሆነ ቦታ ሸርፎ መንካት እስልምናን መንካት ነው እና የስልጤ ማህበረሰብ ሁሉ ነገሩ ከእስልምና ሸሪዓ ጋር የተያያዘ ነው። ሙስሊም ማህበረሰቡ 100% ሙስሊም ከመሆኑ አኳያ ከልጅነት ጀምሮ ትልቁ ባህሉ ጧት ተነስቶ ቁርአን ቤት መሄድ ነው። ጧት መስጊድ ሳር ቤት መስጊዶች ነበሩና በየ100 ሜትሩ መድረሳዎች ይኖራሉ። እዛ ቦታ ላይ ቁርአን ይቀራል። ጧት በድሮ ሉህና መድ ይባላል። በእንጨት ነው። አሁን እንደዚህ መጽሐፉ እንደዚህ ተጠርዞ ሳይመጣ በፊት በእንጨት ነው የሚቀራው። ያንን ጧት ትቀሪያለሽ። ከዛ ልጆች ሆነን ወደ ትምህርት ቤት የሚሄደው ትምህርት ቤት ይሄዳል። ለከብቶች የሚያወጣው ወደ ከብቶች ወደ ጊጦሽ ይወስዳል። እንደዛ ነው። በርካታ ባህሎች አሉ። ስልጤ ባህል አረፋ ብቻ ሳይሆን የሰርግ ባህሉም አለ። የሰርግ ባህልን በተመለከተ ቅድም እንደነገርኩሽ በአረፋ ወር 15 ቀን ይጨፈራል። በዛ ምርጫ ከተካሄደ በኋላ አማላጅ ይላክና አስተጫጨት ይጀመራል ማለት ነው። ከዛ ሽማግሌዎች ተልከው መስማማት አንድ ሁለት ጊዜ የማመላለስ ነገር ይኖራል። እናስብበት፣ እንመካከር። ያው በብሔረሰቡ ገራድጌ ምናምን ትልቅ ቤተሰብ ነው ወይ፣ መልካም ነው ጸባዩ፣ ልጁስ ጸባዩ እንዴት ነው፣ ኢማን አለ ወይ፣ ስራ ወዳድ ነው ወይ የሚለውን ነገር ሁሉ አንስተሽ ነው ልጄን በሰጠው ማስተዳደር ይችላል የሚለው ነገር ተነስቶ አስተጫጨቱ ይቀጥላል ማለት ነው። ታይቶ ከዛ ቤተሰቡ ከፈቀደ በኋላ ችግ ይባላል። የጥሎሽ ስርዓት ይካሄዳል። ለሴቷ ቤተሰብ የሚሰጥ ስጦታ አለ። ያ ከተደረገ በኋላ በቀጠሮ ነው ጋብቻው የሚፈጸመው። ሰርግ ይሰረካል። አገር ቤት ያው እንግዲህ በፈረስ ነው። የአገር ቤት ሰርግ በጣም ደስ ይላል። ምንኛ ደስ ይላል መሰለሽ! ፈረስ ምርጥ ፈረሶች ይሰበሰባሉ። በቡድን የራሱ የሆነ የፈረስ ግልቢያ ጨዋታዎች አሉ። ጉክስ ምናምን አባሮሽ ምናምን በፈረስ መምታት አለ። ከሰርጉ በኋላ እንደገና የሙሽሮቹ ረሳው መጀመሪያ ሙሽሮቹ የወንዱም የሴቱም ፓርት ዞረው ይበላሉ። ማንንም ያበላቸው አክስት፣ አጎት፣ የእናት ዘመድ፣ የአባት ዘመድ ዞረው አንድ ወር በሙሉ በየሄደበት በግ ታርዶላቸው ምናምን በደንብ በጭፍጭፍ አድርገው ይበላሉ። ገበያ ላይ ደግሞ ይጨፈራል። ቤለማም ይጨፈራል። እሱን ያስጨፍር ገበያ ይወጣል። እሱ ምን ማለት ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻችሁን ለማሳወቅ በከብሮም ቢሆን አሳወቁ፣ ሐሜት እንዳይመጣ የእንትና ልጅ ልታገባ ነው የሚለው ነው፣ አዋጅ ነው። ቤለማ የለማ ዋጂዌ ወዮ ለሊሂት ለተማ ይባላል። አይ ምንድነው? አሁን እሷን ገበያ እሱን አጅበሽ ትሄጃለሽ። እንዴ የማን ነው ይሄ? የማን ልጅ ነው ይባላል። የእንትና ልጅ ነው። ማንንም ያገባ የእንትና ልጅ ያገባል። ዝምድና የላቸውም። ዝምድና ሁላ ራቅ ተደርጎ ነው የሚነገረው። አሁን ሰው በሸሪዓ ምናምን ይጋባል። ዛኔ 7 ቆጥረሽ ሰው ለዝምድና ለሐረጉ ጉጉት ነበረውና ከዛ የእንትና በቃ ይታወቃል ማለት ነው። አይሽ ምንድነው? አዋጅ ነው። ገበያ ይዘሽ ትጫለሽ እያስጨፈርሽ ምናምን ስሙ ይታወቃል። እንትና ልጅ እንትና ሊያገባ ነው ተብሎ አዋጅ ነው ማለት ነው። ይታወጃል። ከዛ የሰርጉ ቀን ሲደርስ በወንድ ሙሽራ ሚዜዎቹን ሰብስበው ከያቅጣጫው ጥሪ ይደረጋል። ከዛ ጥሪ ከተደረገ በኋላ በለቱ ይገኛል። የሚዘጋጅ ነገር አለ። ፈረስ የአባቱን ቤት ሄዶ የጋለበ ግርግዳ ይመታል። ከዛ ላጥ ብሎ ይገባና ታርዶ ቁጭ ብሎ እንደሚቀባል ወተት ይሰጠዋል፣ ማር ይሰጠዋል። ያንዳንዱ ቤት የወላጆች አጎቶቹን ቤት የአካባቢውን ሰው ቤት በፈረስ እየዞረ ዘንጋለች ረጅም ሰርግ። ከዛ ሃይሎኪን ሃይሎካሆ ሃይሎካ ሃይሎካሆ ሃይሎካ መጣናን ሆሌ ሃይሎካ ሃይሎካሆ ሃይሎካ ይጥቄ በላምቤሌ ሃይሎካ ሃይሎካ ይባልሻል። ሌላም አባባል አለ። ዳይሞ ዳይሞ አላ ዳይሞ ዳይሞ ሃይ 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 አላ ዳይሞ ዳይ አላ ዳኢ ነው፣ ዘላለማዊ ነው፣ ሕያው ነው ማለት ነው።
በዛ ተጨፍሮ ይኬዳል። ሴቷ ቤት ደግሞ እንደገና እሷ ባካረፈደ መስተዳደብ አለ። ያ ነገር ድሮ በጣም ደስ የሚል ነገር ነበር። ሙሽራው በመቅረቱ የሚሰደብ ስድብ አለ። ሀማሞት ለምን አመሸ ሀማሞት ለምን አመሸ ሀማሞት ለምን አመሸ ማሪካ ጣፋቲ ከሼ ይባላል። ወንድም ሚዜው ጠፍቶ ፍለጋ ሄዶ አመሸ ምናምን ተብሎ ይባላል። ከዛ ኖር በሉይሞ ኖር አላይሞ ኖር ይሊና ሳባ ላይሞ ኖር በሉዬ ኖር አላዬ ኖር ይሊና ሳባ ላዬ የሰመርዲና ጀሊታ ኖር በሉይሞ ኖር አላይሞ ሴቶቹ በእልልታ ሰፈሩን ቀውጠውት እልል ይባላል። ከዛ እሱም የአካባቢውን የአባት እናቷን ቤት በሩን ከመታ በኋላ ገብቶ ይቆማል። እስከነ ፈረሶቹ ነው የሚገባው። እኛ ቤት ውስጥ በጣም ትላልቅ ነው፣ ሰፊ ነው በካሬው ማለት ነው። ገብቶ ይቆማል። ከፈረስ ያወርዱና አርደው ለሚቀቡታል። ከዛ የአካባቢውን ጠቅላላ ዞሮ ምናምን ይወጋል። ከዛ በኋላ ወንበር ተሰጥቶት ቁጭ ይባላል። ሴቶቹ ይጨፍራሉ። ወንዱ ፈረስ ጨዋታ አለው። እራት የዋንዛ ይባላል ይጨፈራል። 20 ግሩፕ ስጋ አተካኖ ይበላል። የመጀመሪያው አተካኖ ነው፣ የቡላ አተካኖ በጣም ጣፋጭ ነው። ፒፕሉ ይሄን በደንብ ገንብ ከበላ በኋላ ስጋው ላይ አይደርስም። በቃ እዚህ ላይ ነው የሚደርሰው ማለት ነው። እና ስጋው በቅቤ ጫራጨራ ይባላል፣ ፍንታ ፍንቶም ይባላል። ይሄ ጫራጨራ በግማሽ አይብ፣ በግማሽ ጎመን፣ በግማሽ ስጋ ተደርጎ በደንብ ኦርጋኒክ የሆነው ቅቤ ይፈስበትና ይሄንን በልተሽ አቤት አይ ጊዜ ያ ሁሉ ጊዜ አለፈና አሁን እኛ ከተማ ጠርለው መጣን። እና ያ የሰርግ ሴሬሞኒያችን በዚህ በአጭር ሰዓት ተነግሮ የሚያልቅ አይደለም። ይሄ ነው። ሌላው የገራዶች ስርዓት ነበረ ስልጤ ውስጥ። የገራድ ስርዓት ማለት ራስን በራስ የሚያስተዳድሩ ገራድ፣ ኤዲ ገራድ፣ የሳር ገራድ፣ ኡን ገራድ፣ ወለብ ገራድ፣ ኮንቴ፣ አበጋዝ፣ ኢማም የዚህ የማዕረግ ስሞች ናቸው እና እንደሚሰጠው በጦርነትም ሰዓት የሚሰጠው ነው። ሌላው ደግሞ ይሄ ምንድነው ማጋ ይባላል በስልጤ ባህል። ማጋ የአካባቢ ሽማግሌ ነው። ለምሳሌ አንድ ሰው በድንገት ሰው አንስቶ ቢገድል ሰው ቢሞትበት ለቂም በቀል አይደለም የምትሄጂው። ገዳዩን ደበቅ ታረጊና የሞተውን ሰው ትቀብሪያለሽ። ገዳይ ታውቋል። ይሄ ይዳኛል በማጋው ማለት ነው። ራጋ ማጋ የሚባል ስርዓት አለ። ይሄ ማጋው በባህ እንዴት ሊገለው ቻለ? በምን የተነሳ? ግጭቱ ምንጩ ምንድነው? ኦኬ ምንጩ ቀለል ያለ ቢሆንም እንኳን በምን ምክንያት ከዛ በፊት የሱ ቤተሰቦች የገደሉት ሰው አለ ወይ? ይሄ በርቼ ይባላል። ብድር የመጥፎ ነገር ብድር ማለት ነው። ወይ አያቱ ወይ ቅድም አያቱ ወይም ደግሞ የስከናቱ ቤተሰብ ይፈለጋል። በአንድ ጊዜ እርምጃ ለመውሰድ ካሳ ለመክፈል ምናምን አይካሄድም። እንደዚህ እነዚህ ከተጠኑ በኋላ ማጋው የወሰነውን ራጋው ያጸድቃል። ካልሆነ ኪታብ ይፍረዳል ነው የሚባለው። ኪታብ ማለት ሸሪዓ ማለት ነው። በሸሪዓ ይዳኝ ይባላል። እና ይሄ ተደርጎ ለማህበረሰቡ የደምን ዋጋ እንዴት መክፈል እንዳለበት ወደ ኋላ ተፈልጎ ከታጣ በምን መዳኘት እንዳለበት ካለም ብድር ነው። አያቱ ቅድሚያ እንዲህ ስለገደለ ነው ይሄ ነገር ስር ሰዶ የመጣው። ምክንያቱም የሰው ዘር ደሙ አይደበቅም። ገዳይ ይሄን የገደለው ቀደም የተደበቀ ነገር ስላለ ነው። ሰው ይደብቀዋል እንጂ አላህ አይደብቀውም። ያን ቀን ይፋ መሆኑ አይቀርም፣ በቤተሰብ ይከሰታልና ይሄን በእንደዚህ ነው የራጋ ማጋ የኛ በሸሪዓ ህጋችን የሚያልቀው ይሄ ነው። ወደ ስራዎችክ ልመልስና አንጋፋ ከመለላቸው ድምጻውያን መካከል ቀደም ሲልም ስጠቅስልኝ ነበርና የድምጻዊ አረጋኝ ወራሽን ሙዚቃ ተጫውተዋል በስልጥኛ። እንዴት ነበር? በ1979 ሐምሌ 26 ለተማክሰኞ አንድ ኪነት ውድድር ነበር እና ትምህርት ቤት ውስጥ ክፍል ምናምን ከማንጎራጉረው ባሻገር ለዚህ ኪነት ውድድር እኔ የነበርኩበት ገበሬ ማህበር ኪነት ዝግጅት አልነበረውምና ለምን እሱን አንወስድም በሚል ብቻዬን ከመርሻ ማሳ እኔ እንደውም ክረምት ነበር፣ ሐምሌ ወር ያው ክረምት ነው ታውቂያለሽ፣ የሚዘራበት ታይም ነውና ያንን አቋርጬ ነው የሄድኩት።
ሲሄድ ሁሉም 9 ገበሬ ማህበሮች ኪነት አዘጋጅተው ጨፋሪዎች አሉ፣ አሸብሻቢዎች አሉ፣ ዜማ ተዘጋጅተዋል። በጋራ ነው ይሄን እንዴት አድርጌ ነው ማሸነፍ የምችለው ብዬ ዩኒክ ነገር ማምጣት አለብኝ ለየት ያለ ነገር ብዬ የወራሽን ዘፈን በስልጥኛ ገልብጬው ነበር። የዛኔ ምን ነበረ መሰለሽ ደርግ በአንድ ወቅት መንደር ምስረታ የሚል ነገር ነበረው። ታስታውሻለሽ? አንቺ አልተወለድሽ መቼ። ይህ መንደር ምስረታ ሁሉም ወደ ከምባታና ሀዲያ አካባቢ ደርሶ እኔ አባቴን ወክዬው ላይ ሄጄ ሰርቻለሁና ቤት አንድ መንደር ውስጥ መሰብሰብ ማለት ነው። እና ይሄ መንደር ምስረታ ማን ይጠለዋል? የስልጤ ማህበረሰብ ይጠለዋል። በተለይ ደጋው ላይ እንሰት የምታደርሺው በ7 ዓመት ነው ተተክሎ ማለት ነው። አሰፋፈሩም ይልክ የመንደር መስረታ አይነት ነው። ጎዳናን ተከትሎ ነው እንደዚህ ቀጥ ያለ በዛም ሳይድ በዚህም ሳይድ ልክ አዲስ አበባ እንዳለው አይነት ነው አመሰራረቱ። ይሄን ነገር ህዝቡ ይመጣል ይፈርሳል የሚለው ነገር ጭንቅላቱ አልተቀበለም። በኋላ በዚህ ኪነት ውስጥ አንዷ ምን ትላለች? መንደር ምስረታን ተቀበለናል ወደናል ብላ በሀዲኛ ዘፍናለች። እኔ ደግሞ በተቃውሞ ወራሽ የዘፈነ የዘፈነው በእንትን ነው የፍቅር ዘፈን ነው። እስኪ ዘለል የፍቅር ነው። እኔ ግን ይሄን አርጌ እንዴ ጭንቁር እንግርቻማሽ ንኩለ አንገተማሽ ጎዶለ ጦብቻማሽ ኩሎለ እንዴ ጭንቁር እንዴ ጭንቁር ትመጪሽ በሆኔ አጋረማኝው ነራ ተትመጪ ቤት ቀሪ ዳሰያና መራ ተትመጪ ቤት ቀሪ ዳሰያና መራ ጋረማኝው ነራ ናደንኮታው ሰውቴ ሊንዋሽ በጠገረሽ አድግቤ ጩሎቴ ሊንዋሽ በጠገረሽ አድግቤ ጩሎቴ። ምን ማለት ነው? ቤት ሰርቼ ነበር። ምንድነው ክዳኑ ይለያል። ጊዜያዊና ቋሚ የአከዳደን ስርዓት አለው። ሆባ ነው ስንደዶ ሲከደን ማለት ነው። ያንን ነው በነጠላ አርጌ ይሄ እንደዚህ ያለ ላይንሽ ካስጠላሽ አትግቢበት ይሄ ቤት ምናምን ቢይ ህዝቡ አበደልሽ። ሁሉም የኛ አካል አይደለም። 9ኙም ገበሬ ማህበር ወደ እኔ ነው የዞረው ማለት ነው። እና አንድ ነጭ ቲሸርት ከውስጥ አድርጌ ከላይ የሆነ ቢጫ ሹራብ ለብሼ ነበርና ሰው ሲሸልመኝ ብሩን ሲያስገባ ማለት ነው እዚህ ጋር የነበረው ከለር አፈር ነው መሰለው። ብሩ ገብቶ የሰው እጁም ከግብርና ከምናም ከመሳከረም ስለሆነ የመጣው ማለት ከኪሱ አውጥቶ ምናምን ሲሸልመኝ ከዛ እንደዚህ ሆዴን ሞላው ማለት ነው ብሩ። የዛኔ አስብ እንግዲህ 10 ብር ማየት የሚናፍቅበት ታይም ነው። እኔ ትዝ ይለኛል አንድ በሬ በ300 ብር ላረፋ የሚገዛበት ጊዜ ነው። ይሄ ሁሉ ብር የተባለለት ጊዜ እኔ አስታውሳለሁ። አንድ በሬ በ300 ብር ተገዝቶ እየተገፋ 7 ኪሎ ሜትር መጣ። 7-6 ኪሎ ሜትር ሰፈር ሲደርስ ይሄ በሬ በስንት ተገዛ? በ300 ብር። ይሄ ሁሉ ብር ተባለልሽ። ብሩ በዛ። እርግጠኛ ነኝ ያ በሬ አሁን ቢኖር 600 ሺህ ብር ነው የሚሸጠው። በእርግጠኝነት ነው የምነግርህ። ጊዜው ማለት ነው። እና 10 ብር ማየት በሚናፍቅበት ታይም ይሄን ዘፈን ስንቴ አስደገሙ መሰለሽ? 6 ጊዜ። እንደ ጭንቁር የሚዘፈነው በሙዚቃ እንዳይመስልሽ። ልክ አሁን እንደምዘፍነው በባዶ ድምጽ ነው። በላውድ ስፒከር በሱ ሃሎ ስብሰባ መጥሪያው በሱ ነው። እና እየዘፈንኩ የነበረው ግማሹ በጣባ ውሃ ይዞ ይመጣል ይረጨኛል፣ ግማሹ ከረቤላው፣ ግማሹ የልጆች ይሄ ሸዋሊያ ምናምን የሚባል ነገር አለ። ጌጥ አምባር ቀለበት የጣት ምናምን እጄን ሞልቶት ብሩ እንደዚህ ወጥር እርጉዝ ሴት መስዬ ማለት ነው። ከዛ ይሄንን ብር ተሸልሜ ወጥቼ ስቆጥረው 800 ብር መጣ። እርግጠኛ ነኝ አዲስ አበባ በመጣ 3 ቪላ ቤት ይገዛልኛል የዛኔ ማለት ነው። ወስጄ ለእናቴ ይሄው እማ ለእናቴ ሰጧት ማለት ነው። ያው እንግዲህ ለእናቴ ያለኝ ፍቅር ትልቅ ፍቅር አለ። በህልሜ ጠርታኝ ሁላ ነው የምሄደውና ያው እናቱን ቢጠላ ባይኖርም ማለት ነው። አዎ የህዝቡ ፍቅር ይለይ ነበር። አዎ በጣም በቃ ሁሉም ገበሬ ማህበሩ የራሱን ኪነት ትቶት ወደ እኔ ዞር ማለት ነው። ይሄ ቃሉን ይዞት ሄደ ወጣቱ በሙሉ እንዴ ጭንቁር እንገርቻ ማሽንቆ ህፃናቶቹ በየመንደሩ እኔ በማልፍበት መስመር ሁሉ ይሄን ቃላቱን ማለት ጀመረ ማለት ነው። ይሄንንም ዘፈን ሌላም አስከተልኩና አንደኛ ወጣው ደብዳቤ ተጽፎልኝ ቀጥታ የመጣው ድል በትግል አዳራሽ ነው። እዛ መጥቼ ኤፍሬም ታምሩን ደብለቅስ አድርገው በጣም ተቀበሉኝ ማለት አፍ በኖረው ማንን እንጂ ቲሜ ነገር
አፍ በኖረው ማንን እንጂት የሚናገር ዘርዝሮ በወጋሻይ የመውደድ ነገር የሚለውን ዘፈን በወጣትነት እንኳን አርጅቻለሁ። እዛኔ ገና ነክ እኮ ይሄን የመሰለ ድምጽ እያወጣክ እና እንደዚህ የሰራው ዛዙላ ባንድ ልጆች በጣም ጎበዝ ሙዚቀኞች ነበሩ። እነ ታደለ ሮባም ነበር እዛኔ እዛ ነበር የሚዘፍነው ታደለ ሮባ ናይትም እየሰራ እዚህም ይሰራ ነበር። እዛ እየሰራው ከዛ ሀገር ፍቅር ዝክረ ሰንበት የተወሰነ ጊዜ መስራት ጀመርኩ። ከዛ ቀጥታ ምድር ጦር ኦርኬስትራ ሄጄ ወንድሙ ዘውዴ ይባላል አሁን ሞቷል። አሜሪካ ሄዶ ነው የሞተው። እንደው ያደግ መንግስት ከመጣ በኋላ እሱ እዛ ፈትነውኝ እንደም ጎጃምኛ ዘፈኑላ ተባልኩልሽ። አይ ጎጃሜው ጎጃምኛ ካልዘፈንክ ተባልኩና ኮሎኔል አሰፋ ግሩም አሰፋ የሚባሉ በራሺያ ለሙዚቃ ትምህርት ተልከው ለ4 አመት ተልከው በ2 አመት አጠናቀው የመጡ ጀግና የሙዚቃ ሰው ነበሩና እሷቸው ፈተኑኝ ማለት ነው። ጌታቸው አስፋው አሁን ብሔራዊ ቲያትር ነው ያለው። የደብረ ዘይት የአዳማ ልጅ አካባቢ እንደዛ ነው። ድሮ ታንከኛ የነበረ ነው። እሱ አንድ ክፍል አስገባና በሙዚቃ ሲፈትነኝ የቴዎድሮስ ታደሰ ምናምን አረፍኩና ገባው። ከዛ ጎጃምኛውን ዘፈንኩ። ጎጃምኛው ጥሩ ነው ተባለ። ከዛ ስልጥኛን ይዤ ቀረብኩልሽ። 1-2 ስልጥኛ በኖታ ጽፌ ምናምን እዛ ዘፈንኩ ማለት ነው። ተመልካቾቻችን እያያችሁ ያላችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ እየደረሰ ያለው ልዩ የአረፋ በዓል መሰናዷችን ነው። ቆይታ ያደረግን የምንገኘው ከድምጸ መረዋው ድምጻዊ መሐመድ ሲርጋጋ ጋር ነው። ቆይታችሁን ከኛ ጋር አድርጉ። በያላችሁበት መልካም በዓል መልካም ጊዜ ይሆነላችሁ። ማሜ ብዙ አንጋፋ የሆኑ ድምጻውያኖችን ቀደም ሲል ስታነሳለኝ ነበር። ካንጋፋዎቹም ይሁን አሁን ካሉት አዳዲስ ድምጻውያን መካከል የማን አድናቂ ነህ አንተ? እኔ በነጠላ ማደንቀው የተወሰኑ ድምጻውያን አሉ። ሁሉም በየራሱ ነው። በተለይ ኢትዮጵያ ውስጥ ቮካል ትምህርት ቤት ስለሌለ እንደ ሱዳንና ግብጽ ሁሉም በግሉ ጥረት ነው። አንዱን ተመርኩዞ ነው። መቼም የሰው ሱቅ ሳይሰራ አንድ ሰው የራሱን ሱቅ አይከፍትምና ያንዳንዱ ድምጻውያን ሲመጣ እንትናን ምሳሌ አድርጌ ነው ሞዴሌ እንትና ነው ብሎ ነው የሚመጣው። ጥላሁን ለበርካቶቹ ሞዴል ነው። ምኒልክ ወስናቸውም እንደዚያው። ሌሎቹ ደግሞ ወርታች ትመጪ ደግሞ ያሉት ትውልዶች ልክ ሰባዎች ውስጥ የበቀሉትን ሞዴል ያደርጋሉ። እኔም የዛ ተቋዳሽ ነኝ። እንደ ግሌ ረጅሙን ጊዜ እንደ ሱዳን ሙዚቃ የሰማሁት ኤፍሬም ታምሩን ነው። ቀጥሎ አረጋኸኝ ወራሽን በጣም አክብሮት አለኝ። ንዋይ ደበበ በተለይ የሀገራዊ ስራዎቹ ፍቅርን ከማዕበል፣ ፍቅርን ከመብረቅ፣ ፍቅርን ከአውሎ ነፋስ፣ ፍቅርን ከእሸት፣ ፍቅርን ከተለያዩ ነገሮች የሚያነሳው የአይዲያ ባለቤት ነውና በተለይ ንዋይ ቅድም እንዳነሳሁት በልዩ ፍሬም የአዲስ አበባ ዩኒቨርሲቲ ቢሸልመው ደስ ይለኛል። ምክንያቱም ግጥምና ዜማ በመርፌ ቀዳዳ በሚያልፍበት ዘመን በተለይ የሳንሱር የሚባለው ወቅት በዛን ጊዜ ያን ሁሉ ራሱን ችሎ አሳልፎ ዝናንና ማህበረሰቡን በማስደሰት ደረጃ ትልቅ የሰራ ሰው ነው። ሀገሬን አረሳም የሚል ትልቅ ዘፈን አለው። የክብሬ መመኪያ አለው። የዜማ የቅኔ አለው። ስለ ሀገር ዘፍኖ አይቀርም፣ ዘፍኖ አይጨርስም። በርካታ ስራዎችን ሰርቷልና ከፍቅር ዘፈኖች ባሻገር እንደዛው ኤፍሬም ታምሩ በዚህ ለስለስ ባለ ድምጹ ይኸው 40 ምናምን አመት ከ1969 የመጀመሪያ አልበሙ በዛን ዘመን የተሰራ ይመስለኛል። ገና ልጅ ነኝ ጋሜ 69 አካባቢ ወይ 70 ወይ 71 ይሄን ዘመን ሁሉ አርትን ተሸክሞት እንደዚህ መጥቷልና አሁንም ያለፈውም ትውልድ ያደነቀው የመጣትም ድምጻዊ ነው እና እሱ በዩኒቨርሲቲ ደረጃ ማዕረግ ተሸልሞ ባየው ደስ ይለኛል። ለኔ እኔ ማመልከቴ ነው። አድርጉ ማለት በግድ አልችልም። ቢሸልሟቸው ሁሉ ነው ደስ ይለኛል። ለሙያው ካበረከቱት አኳያ በህይወት ዘመናቸው ይሄን ነገር አሁን ወደ አዋርድ በመሸለሜ ደስታ ይሰማኛል። የዩኒቨርሲቲ አሁን ሌላ ዩኒቨርሲቲ ተነስቶ እኔን ቢሸልመኝ ለኔ የመጀመሪያ
አንደኛ ደረጃ ማስቀምጠው ኦዳ አዋርድን ነው። የኔን ሙያ አይቶ መሸለም አለበት ብለው ለማህበረሰቡ ካበረከትኩት ስራ አኳያ ስለተሸለምኩ ደስታ ይሰማኛል። በጣም ነው ማመሰግናቸው። ሌሎችም እንደዛው በቃ እንደዚህ አይነት ሽልማቶች ብር አይደለም። በሌላ ዓለም በየአመቱ አዋርድ ሽልማት አለው። በስንት የሚሸለሙት ነገር አለ። እኛ ሀገር ሲሞት ብቻ ከንፈር መምጠጥ ነው። አፈር ልብላ ረሃብን አያድንም እና እንደዚህ ከመሞታቸው በፊት በህይወት ይያሉና በስልጠኛ አባባል ምን ያባላል መሰለሽ? አፈር ልብላ በሎት ጎሮ ይላትርናል እና አፈር ልብላ ማለት ረሃብን አያስታግስም። ገብቶሻል? አዝነት እንትና ሞተ ብቻ አይደለም እና ቢያንስ የገንዘብ ሀብታም ባይሆኑ እንኳን ለሰሩት ስራ ክብር እንዲሰጣቸው ምኞቴ ነው እና ማለቃቸው ነገ ዘፋኞች ነገርሻለሁ። ዱቀም መደሰም በጣም ስትሪክት ሆነ ድምጻዊ ነው። በጣም ጀግና ድምጻዊ ነው። ቴዎድሮስ ታደሰ እንደዛው፣ አረጋኸኝ ወራሽ፣ ንዋይ ፀሐዬ፣ ኤልያስ ተባባል፣ ኩኩ፣ ነጻነት፣ አስቴር እነዚህ ትላልቅ ድምጻውያን የበቀሉበት ሀገር ነውና ለነዚህ ሰዎች ምንም የተሰጣቸው ክሬዲት የለምና ይሰጣቸው ደስ ይለኛል። ምን አያልቅበትማ። ይሄ በዘር በምናምን የምታደርገው አይደለም፣ አርት ነው ይሄ። በቃ ለከፈሉት መስዋዕትነት ድሮ ሲከፈላቸው የነበረ ብር ምን ያህል ነው? አዝማሪ ተብሎ በመሰደብ ደረጃ የመጣ አርቲስት ነው አብዛኛው። ሌሎች አሁን የኦሮሚያ ድምጻውያን ትላልቅ ድምጻውያን አሉ። አሊ ብራን እኔ መጨረሻ ሊሞት አንድ ወር ሲቀረው ነው ያገኘሁት በህይወቴ። እዚህ ማግኘት ፈልግ ነበረ፣ ቀጠሮ አልተሳካልንም። እኔና ታዴ አብረን አንድ ቀን አጠገቡ ላይ አድዋ ብንቀመጥ ብለን እናስብ ነበር። አጋጣሚ እኔ ዱባይ በሄድኩበት ታሞ መጣና የተኛበት አልቤርጎ ያረፈበት ቤት ሂጄ ሰው ይዤ ሄድኩ። 1 3 4 ሆነን በመኪና ታይዘን ሄድን። ጠየቅኩትና አየሁት። በቃ እዛው ዘፈንኩለት ለሱ ራሱ ቁጭ ብዬ ሱዳንኛ ዘፈንኩለት። እኔ በቃ ስላየሁት በጣም ትልቅ እንደ አባትም እንደ ታናሽ ወንድምም እንደ ልጅም ነው ያየሁትና አዘኜ ነው የወጣሁት። አሊ ብራን ነፍሱን ይማረውና ልትጠይቀው በሄድክ ወቅት ሙዚቃ ዘፍኜለታለሁ ብላኝ ነበር። የትኛው ሙዚቃ ነው የተጫወትክለት? አንደኛ ኤፍሬም ታምሩ ብትውልም መልካም ውለታ የሚለው ነው። ድሮ ኤፍሬም ታምሩ ራሱ አሊ ብራ እንደፈተነው ባለፈው ኢንተርቪው ሰምቼ ነበር እና ተጠርቶ ሲፈተን ነበርና እሱ ፈትኖት ነው ይዛኔ እሱ ጎበዝ ድምጻዊ እንደሚሆንም አሳልፉታል እና አንድ እሱ እንደዘፈንኩለት። ሁለተኛ ሰበርታን ሱዳንኛ በጣም ይወዳል አሊ ብራ። ራሱም ሱዳንኛ ፐርፌክት ዘፋኝ ነውና ቋንቋውን ስለሚችል አረብኛ የዘፈንኩለት ይሄንን ነው። ሰበርታ ሆስተኔት كتير أتمنى عمني نفسي وأقول بكرة الجنة من بعيد وياما سألنا ومن قلبي بدايلك معيني تنه رارارارا ما تخجلي صمها قولي استعجلي رارار ما تخجلي صمها قولي استعجلي رارار عطشتي قلبي كل يوم تجملي هديني كلمة وصارهيني وطولي رارارارا ملي لا 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 رارارارا ملي لا 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 بيري ليلى 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 برارارا بيري 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 برارارا ديري برارارا برارارا بام بيري خلاص كبرتي لك 19 سنة عمر الزهور عمر الغرام عمر المنى تررريررا أتمنى يوم تجمعنا عجلنا حبنا تبغي العميرة والفقر يا قلبي أنا بارارارام بام بارارام يونال. መሐመድስ ምን ላይ ነው? ምን አቅዷል?
መሐመድ ስርጋጋ በቅርቡ አንድ አልበም መልቀቅ ጀምሬያለሁ። ያው እያንዳንዱ አርቲስት በራሱ ዩቲዩብ አይደል የሚለቀው። እኔ መሐመድ ስርጋጋ ኦፊሻል ዩቲዩብ አለኝ። በራሴ ዩቲዩብ አንድ 3 ስራዎች ለቅቄያለሁ። ሌሎቹን ተራ በተራ እየለቀኩ ነውና ወደ 9ኛው 10ኛ አልበሚ ማለት ነው። ጥሩ ፊድባክ አለው። ሰው በሚሰጠኝ ኮሜንት እንደተረዳሁት በጣም ቆንጆ እንትን እየሰጠኝ ነው ማለት ነው። አንድ ሙዚቃ ጀባበለን ብቸረፋ መጫም ባይዶነ አደኔ ገብናና ባፍራነ ብቸረፋ መጫን ባይዶነ ባደኔ ገብናና ባፍራነ አቦት እንዴት ወሌ መጫና ይሎና ቤላ ቤላ። በጣም የተዝናናንበት እንዲሁም ደግሞ ተመልካቾቻችንም እኛም ቁም ነገር የጨበጥንበት ፕሮግራም ነበር። ከልብ እናመሰግናለን። በዓሉን የፍቅር ሰላም የጤና ያርግልን። እኔም ከልብ አመሰግናለሁ። መልካም ጊዜ። ተመልካቾቻችን ልዩ የአረፋ በዓል መሰናዷችን ይህንን ይመስል ነበር። ከድምፃዊ መሐመድ ሲርጋጋ ጋር ያደረግነው ቆይታችንም ይህንን ይመስል ነበር። ከፕሮግራሙ ቁም ነገር እንደጨበጣችሁ እንደተዝናናችሁ፣ በሙዚቃዎቹ በአስገራሚው ድምጹም እንደተዝናናችሁ እርግጠኞች ነን። ፕሮግራሙን ወደ እናንተ በማድረስ እኔ ቤተልሔም አለማየሁ፣ በካሜራው በኩል አብዱ ጀባር ኡስማን እንዲሁም ጅብሪል ጉደታ ከኔ ጋር ቆይታን አድርገዋል። ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የአረፋ በዓል ፕሮግራሞች የሚቀጥሉ ነው የሚሆነው። መልካም ጊዜ፣ መልካም በዓል ይሁንላችሁ።